እኛ አምላክ ብቻ የሆንክ አንተ አብን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት ነው የሚለው የዘላለም ሕይወት ናት ነው። ስለዚህ የተላከው ማን ነው? እውነተኛ የተባለው ማን ነው? እዛ ጋር የተናገርኩ አብ ይላል እኮ እውነተኛ አምላክ ብቻ ኢየሱስ የተላከውን ኢየሱስን አይልም። እሱ ደግሞ ወልድ የተላከው የሚለው ልጁን ላከ ስለሚል የተላከ የሚለው ደግሞ ወልድ ስለ አብና ኢየሱስ ይላል እኮ ኢየሱስ ይላል የተላከው ስለሚል የተላከው ደግሞ ኢየሱስ የሚለው እዛ ጋር የተላከው የሚለው ልጁን የሚያመለክት ነው። ስለዚህ እውነተኛ የተባለው ነው ኢየሱስ ወይስ የተላከው የተባለው ነው ኢየሱስ? ኢየሱስ ይሄ ላኪ የተባለው ምክንያቱም ቅድም ስናነብ ምን ብለናል? የሰራዊት ጌታ የእግዚአብሔር ልጅም ነው ደግሞ የእስራኤል ንጉስም ነው ብለናል። እዚህ እንደው ብዬ ለምን በረከት እንደዚህ አሁን ለማመን ራሱ እንዴትስ አሁን እውነተኛ የተባልከውም ኢየሱስ የላከውም የተባለው ኢየሱስ ጥያቄ ከጠየቅ በኋላ እኔ ነኝ አይደለም መልሰው እድሉን ትሰጠኝና ከዛ በኋላ ነው የምትጠይቀው እንጂ ጥያቄ ጠይቀ አንተው ራሱ የምትመልስ ከሆነ ለምን ትገባለህ? ጥያቄ ጠይቀሃል እየመለስኩ ነው ደግሞ ስማ። ላኪው ማን ነው ብለናል? አብ የሰራዊት ጌታ እግዚአብሔር። ስለዚህ ኢየሱስ በእስራኤል ንጉስነቱ አብ ነው። ኦኬ። በሰውነቱ ደግሞ የእግዚአብሔር ልጅ ነው። በወልድነቱ ደግሞ የእግዚአብሔር ልጅ ነው። ስለዚህ ስታመን አብንም ወልድንም ማመን ይሄ የዘላለም ሕይወት ነው። አብና ወልድ ግን ማን ነው? አብ የምንለው ኢየሱስ ነው በምንነቱ በእስራኤል ንጉስነቱ። ከሱ ውጪ ሌላ አምላክ የለም። ከእስራኤል ንጉስ ውጪ ሌላ አምላክ የለም። እሱ ነው የሰራዊት ጌታ እግዚአብሔር ነው። የሰራዊት ጌታ እግዚአብሔር ደግሞ ማን ነው ተብለናል? በሚልክያስ 1:6 መሰረት አብ ነው ተብለናል። ስለዚህ ኢየሱስ በእስራኤል ንጉስነቱ አብ ነው፣ በወልድነቱ ደግሞ የእግዚአብሔር ልጅ። እሺ እዚች ጋር ብቻ ማለት ነው አንድ ጥያቄ። አሁን በእስራኤል ንጉስነቱ አቤል ልጅነቱ ወልድ በሉት የተባለ ነገር አለ በእግዚአብሔር ወይስ በራሳችን እንትን ብለን ነው የምንወስደው? በእስራኤል ንጉስነቱ አብ መሆኑንማ ለምን በራሳችን እንሄዳለን? የእስራኤል ኢሳይያስ መጽሐፍ ምዕራፍ 44 ላይ ሄደን ለምን በራሳችን እንሄዳለን? የእስራኤል ንጉስ ማን ነው የሚለውን ወልድም ዓለም ሳይፈጠር በፊት ነበረ ነው ምልኮ በረከት እየተደማመጥን እንጂ ስለ ወልድ ነው እያወራ ያለ እኮ ክፍሉ። ጥያቄ ከጠየቀኝ በኋላ የእስራኤል ንጉስነቱን አብ ነው የምንለው በራሳችን ነው ወይ አልከኝ። አይደለም። ምንድነው የምናደርገው? ኢሳይያስ 44 ላይ እንመጣለን። እዛ ላይ ምን ይላል? የእስራኤል ንጉስ ማን እንደሆነ ዲፋይን ያደርጋል። የእስራኤል ንጉስ ስትል የሰራዊት ጌታ እግዚአብሔር ማለት ነው። የእስራኤል ንጉስ ስትል ፊተኛና ኋለኛ ማለት ነው። የእስራኤል ንጉስ ስትል ከሱ በስተቀር ሌላ አምላክ የለም ማለት ነው። ስለዚህ ኢየሱስን የእስራኤል ንጉስ ካልከው ከኢየሱስ ውጪ ሌላ አምላክ የለም ማለት ነው። በሚልክያስ ምዕራፍ 1:6 ስትሄድ ደግሞ አብ ማለት ነው። የሰራዊት ጌታ እግዚአብሔር አብ ነው ብሎ ነግሮናል። ስለዚህ በዚህ መንገድ ነው እንጂ የምታገኘው ከራስህማ በግልህማ ለምን ታደርጋለህ? ለዚህ እኮ ነው አብና ወልድ የተለያዩ አካላት እንዳልሆኑ ያስተማረው ኢየሱስ። በዮሐንስ ወንጌል እዚሁ ክፍል ላይ ልጠይቅ። አሁን ዮሐንስ 17 ላይ ማለት ነው እንዴ ሊጨርስ እንጂ እሱ ገብቶኛል እኮ ጨርሰሃል። በቃ እኔ ስጨርስ እኮ ነው አለቀ የሚባለው። አንተስ ፈልግ ብቻ ነው እንዴ? አዳማጭ እኮ አለ እኮ አንተ ብቻ እኔ እናንተ ብቻ አይደለም ያለን። በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ደግሞ ሲነግረን አብ የምንለው በማን ነው የሚኖረው ብሎ ነግሮናል። በወልድ ነው የሚኖረው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ብሎ አስቀምጧል ማለት ነው።
ስለዚህ አብና ወልድ የተለያየ አካል የአንዱ ኢየሱስ ሁለንተና ነው። ስለ አብና ወልድ ስታወራ የአንዱ ኢየሱስ ሁለንተና። ስለዚህ ነው የእስራኤል ንጉስም ነው ራሱ የእግዚአብሔር ልጅም ነው። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ። ስለዚህ የምናወራው ስለ ኢየሱስ ሁለንተና ነው የምናወራው። አብ ስንል ስለ እስራኤል ንጉስነት እያወራን ነው። ወልድ ስንል ደግሞ ስለ እግዚአብሔር ልጅነት እያወራን ነው እንጂ ስለ ሁለት የተለያዩ አካላት እያወራን አይደለም ማለት ነው። እሺ ስለ ሁለት ካልሆነ ማለት ነው። አንድ የመጨረሻ ጥያቄ ልስጥና ከዛ ለዛሬ አንድ ጥያቄ። እሺ እኔም ከአንድ ጥያቄ አላልፍም። አሁን እኔ ወልድ ከአብ ጋር እኩል ስለመሆኑ ነው የሚያወራ እያልኩ ነው። እዛ ጋር ወልድ ራሱ እንደሆነ ነው። አሁን በዚሁ መሰረት ዮሐንስ 17 ቁጥር 22 ላይ ያለውን ክፍል እስኪ አስረዳኝሽ። ተመስገን። ወልድ ከአብ ጋር እኩል ነው የሚለው የት ቦታ ላይ ነው ያለው? ዮሐንስ 10:30 ላይ ራሱ እኔና አብ አንድ ነን ይላል። እኔ ብሎ የሚያወራው አካል አለ ወልድ የምንለው። ስጋ መቼም ከአብ ጋር እኩል አይሆንም እኮ። ስጋማ እንዴት እንደዛማ አልተባለም። እኔና አብ አንድ ነን ነው የሚለው። እኔና አብ እኩል ነን ነው የሚለው። እዛ ላይ እኔና አብ አንድ ነን። መቼ ስጋ አውርቶ ከአብ ጋር አንድ ነኝ ብሎ አያወራም። አብስ ውስጡ ላይ ካለ እኔና ስጋ አንድ ነን ብሎ አያወራም በምንም ታምር። ማለት አንድ እንዳልሆነ ደግሞ እዛው ዮሐንስ 17:22 ክፈትና አንብብ። ተመስገን። እኛም እንደዛ አላልንም። እኔ አላልኩም፣ ስጋ አላልኩም፣ ስለ ስጋም አላወራውም እስካሁን። አንድ አካል እንዴት ነው እኔና አብ አንድ ነን ብሎ የሚያወራ? አንድ አካል እስኪ አንድ ጊዜ መጀመሪያ የተነሳውን ጨርስ። መጀመሪያ እኔና አብ እኩል ነን የሚለው የት ቦታ ላይ ነው ያለው? ዮሐንስ 17 ቁጥር 22 ላይ ክፈትና አንብብ። ከአብ ጋር እኩል የሆነ አለ እዛ ጋር። እኔና አብ እኩል ነን የሚል የተጻፈው የት ቦታ ላይ ነው? ይሄው እሺ ትቼዋለሁ። በቃ እኩል የምለውን ትቼ ከአብ ጋር አንድ መሆን የሚችለው ምንድን ነው? ተመስገን። አንተ ስትፈልግ እየተውከው ስትፈልግ እየተናገርክ እንደዛማ አይሆንም። እኔ ይቅርታ እንግዲህ የብዙ ዓመት ዶክተሪንን እንትን ማለት አልችልም። ያው ያን ዶክተሪንንም አፍርሴ እንድትመጣ አልፈልግም። ስለዚህ እዛ የተጻፈውን ካስረዳኸኝ ልቀበል። እኩል ነው ያልከው ከሌለ የለም በለኝ። ትቼዋለሁ መልስ አይደለም። የት ቦታ ላይ ነው ያለው? አንድ ነን ማለት ምን ማለት ነው? እስኪ ለምሳሌ እኔና አንተ አንድ ነን ማለት ኦልሬዲ ልዩነት የለም እንመሳሰላለን ማለት እኮ። እሱ ያንተ ትርጉም ነው። የት ቦታ ላይ ነው እንመሳሰላለን የሚላለ? ስለዚህ እሺ አስረዳኝ። ዮሐንስ 17:20 ያለውን በደንብ አስረዳኝና ይግባኝሽ። እኔ አብ ይበልጣል አላለም ኢየሱስ? እሱንም አስረዳሃለሁ። እሱንም ለምን እንዳለ እነግርሃለሁ ከፈለክ። ብሏል አላለም? ግን ብሏል። ማቴዎስ 24 ላይ እኩል ነንስ ብሏል። እኔና አብ እኩል ነንስ ብሏል። ይበልጣል ተብሎ ተጽፏል። አሳያለሁ የተጻፈ እኩል ነንስ ተብሎ ተጽፏል። ስለዚህ አንድ ነን ማለት ምን ማለት ነው? እኩል ነን ወይ ተብሎ ተጽፎ ይሄ መጨረሻ ነው የምጠይቅህ። ዝም ብለን አልተጻፈም። ኧረ ከምታወርደኝ አልተጻፈም። እኔ በደንብ ተረድቼ መውረድ ነው የምፈልግ። ስለዚህ ያልተጻፈ ነገር አልተጻፈም ነው መልሱ እንጂ ትቼዋለሁ መልስ የለም። ኦኬ እሺ። ዮሐንስ 17 ላይ እንግዲህ አንድ ጥያቄ ብለኸኝ ነው፣ ግን ዝም ብለን እየቀጠልክ ነው አሁንም። እሺ ይሄኛው የመጨረሻ ይሆንልኝ እንግዲህ ያው በቃ ከዚህ በላይ አልጠይቅም። እኔ ስንት ጊዜ ያልክ እንደሱ። እሺ ዮሐንስ 17 ላይ ምን ይላል? ምን ይላል ነው የምትለው? ዮሐንስ 17 ላይ 17:22 ላይ ማለት ነው። አሁን እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ።
አያሃ እንግዲህ አሁን እኛም የምለው አሁን እኔ ከአንድ እስከ ዩኒቨርሲቲ ድረስ ስማር እኛ ለአንድ ሰው አትጠቀሙ ብሎ ነው አማርኛ ሙሉ ለሙሉ ስማር ያደግኩኝ። እኛ ማለት ከሁለት በላይ ለሆነ ሰው ነው የምጠቀመው። አሁን በእናንተ ሲመጣ ደግሞ እኛ የምለው አንድ ብቻ ሆነልኝ። ስለዚህ እንዴት ነው እስኪ እዚህ ጋር በደንብ አስረደኝና ይግባኝ። ኦኬ እሺ እዝራ መጽሐፍ ምዕራፍ 4 ላይ ቁጥር 17 እስኪ አንብብ። እዝራ 4:17 አለህ እንዴ? እዝራ ስንት ነበር ያልከኝ? 4:17 እሺ ንጉሱም ለአዛዡ ለሬሁም ለጻፊውም ለሴምሳይ በሰማርያና በወንዙ ማዶም ለተቀመጡ ለቀሩት ተባባሪዎቻቸው እንዲህ የሚለውን መልስ ላከ። ሰላም፣ አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ። እንግዲህ እዝራ አሁን ከአብና ከወልድ ጋር ልታመሳስል ባልሆነ እንጂ አይ ከዩኒቨርሲቲ ጋር ነው እንጂ ዩኒቨርሲቲ ስላመጣ ብዬ ነው። ከዩኒቨርሲቲ ጋር ነው እንጂ ከአብና ወልድ ጋርማ እመጣበታለሁ፣ ግን ዩኒቨርሲቲን ስላነሳ ብዬ ነው። እዚህ ጋር በፊቴ ተተርጉሞ ተነበበ የተባለው በማን ፊት ነው? ያ ንጉሱ ቆይሽ ብቻውን ነው እንደሚኖር? በፊቴ ተተርጉሞ ሲል በማን ፊት ነው? በንጉሱ ፊት። ኦኬ በፊቴ ሲል ስንት ንጉስ መሆኑን ነው የሚያሳየው? አንድ መሆኑን ነው የሚያሳይ። ግን እኛ ብሎ ተናግሯል አይደለ? ኦኬ ለማንኛውም ይሄንን ያነሳውልህ ከአብና ከወልድ ጋር አገናኝብህ አይደለም። ስለ ዩኒቨርሲቲ ያወራው ነው። ዩኒቨርሲቲ ያወራውን ነገር እሱ አንተ የተማርክበት ዩኒቨርሲቲ የቃል እንደዚህ አይነት የቃላት አጠቃቀሞች እንዳለ አያውቁም ማለት ነው። እኛ በራሱ ዝም ብሎ በኢትዮጵያ ውስጥ ራሱ ንጉሱ እንኳን ማአት ጊዜ እኛ እያሉ ያወራሉ እና ያንን አንተ የነበርክበት ዩኒቨርሲቲ ማለት ትንሽ ይከብዳል። እሱን ልተወው እዛ። ግን አሁን ወደ አብና ወልድ ልምጣና አብና ወልድ ግን አብ የለም ወልድ የለም ካልክ ብቻ ነው ይሄ ነገር ልክም አይሆነው። በዛ በአንዱ አካል በኢየሱስ ግን አብም ወልድም አለ። በእኔ የሚኖረው አብ ስራውን ይሰራል፣ እኔ በአንተ ስሆን ያለ እንጂ እኛ ስላለ አብ ከወልድ ተለይቸው በሌላ አካል አይደለም። እኔ አንተ በእኔ ስትሆናል። ስለዚህ በአብ በማን ነው የሚኖረው? በወልድ ነው የሚኖረው። ለምሳሌ አንድ የመጨረሻ ጥቅስ ለማስረዳት እንዲሆነኝ ለምሳሌ ገላትያ ምዕራፍ 5 ላይ እስኪ ያውጣልኝ። ገላትያ 5 ቁጥር 17 ጀምረ እስኪ አንብብልኝ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ኦኬ እሺ፣ እነዚህም ሲል የብዙ ቁጥር ነው አይደለም? የብዙ ቁጥር ነው። እርስ በርሳቸው ሲል የብዙ ቁጥር ነው አይደለም? የብዙ ቁጥር ነው።
ይቀዋወማሉ ሲል የብዙ ቁጥር ነው አይደለም? ነው። በስንት አካል ነው ግን የሚኖሩት? መንፈስና ስጋ ግን በስንት አካል ነው የሚኖረው? አይ ተመችቶኛል አመላለስ ብቻ ግን ማለት ነው። ይሄ አሁን የጽድቅ ስራና የእንትን እንደማይገናኝ ነው የሚያወራ እንጂ አካል የሆነ ነገር ኑሯቸው አይደለም። ቆይ አሁን እኔ ነኝ እየመለስኩ ያለሁት እኮ። መንፈስና ስጋ ግን በስንት አካል ነው የሚኖረው? በአንድ አካል ነው የሚኖረው። በአንድ አካል ነው የሚኖረው፣ ግን መንፈስ ስጋ አይደለም፣ ስጋ መንፈስ አይደለም። ስለዚህ በብዙ ቁጥር ግን ይጠራል። አብና ስለ አብና ወልድ ስለዚህ ቆይ ልጨርስ ተመስገን። ስለዚህ መንፈሱ አብ ነው፣ ስጋው ማን ነው? እንደሱ አይደለም። ልጨርስ እባክህ። አብ ነው እንደሱ። ትርጉሙ እንደዛ ነው የሚተረጉመው ቀጥታ እኮ ዳይሬክት። አሁን ስለ ጽድቅ ስራና ስለ ክፉ ስራ ያወራውን ከአብና ወልድ ጋር አመሳሰልከው ብሎ ነው የሚረብሽኝ ማለት ነው። ስለዚህ በብዙ ቁጥር የተጻፈ ነገር በሙሉ ብዙ አካል ነው ማለት አይደለም። ኦኬ፣ በአንድ አካል የአንድ አካል ሁለንተና እንደዚህ በብዙ ቁጥር ይገለጻል በመጽሐፍ ቅዱስ ላይ። እንደዚህ አይነት ነገሮችን ለማንበብ ፈቃደኛ መሆን አለባችሁ ማለት ነው። እዚህ አብ በወልድ ነው የሚኖረው እንጂ ከወልድ በተለየ አካል አይደለም የሚኖረው። አሁን የኛ መንፈስና የኛ ሰውነት በአብና በወልድ ልክ አይመጣም። ግን የኛም መንፈስ የሚኖረው ግን በእኛ ሰውነት ውስጥ ነው። በብዙ ቁጥር ይጠራል፣ ግን የተለያዩ አካላት ናቸው ማለት ነው። አብና ወልድም የአንድ አካል ሁለንተና ነው። ነገር ግን አብና ወልድ እስካለ ድረስ በብዙ ቁጥር ሊጠቀስ ይችላል። ግን አብ የት ነው የሚኖረው ብለን ከተጠየቅን በወልድም የሚኖር ነው፣ በሁሉ ቦታም የሚኖር ነው ብለን ነው እንደ መጽሐፍ ቅዱስ የምናየው። በመጽሐፍ ቅዱስ ውስጥ አብና ወልድን በአካል የሚለይ የመጽሐፍ ቅዱስ ማስረጃ በጭራሽ ነው የሌለው። እግዚአብሔር ይባርካችሁ። መልካም ጊዜ ነው። አንተንም በጣም አመሰግናለሁ። ጥሩ ጊዜ ነው የሰጠህን። ረጅም ቢሆንም ጥያቄ የሄድንበት ርቀት ግን ስለነበረን ጊዜ በጣም አመሰግናለሁ። በርታ። በሌላ ጊዜም ብቅ በል ለማለት እፈልጋለሁ ማለት ነው። ተመስገን። እሺ ወገኖቼ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ወንድሞች ወገኖች፣ ይሄ እውነት የገባችሁ እግዚአብሔርን ብርሃን ያበራላችሁ በጣም እድለኞች ናችሁ። ጌታ ኢየሱስ ከሁላችን ጋር ይሁን።